እኔ ጴንጤ የረገጠን ቦታ አረግጥም አዑዝ ቢላሂ ተወፍቱ ላይ ኢላላህ የምል ሴት ነበርኩ። ዛሬ ግን እኔ ስሜ ጀሚላ በሪሳ እባላለሁ። ስሜ ከሙስሊም ቤተሰብ ነው ወደ ጌታ የመጣሁት። ሙስሊም ነበርኩት። በዘሬም ክርስቲያን የሚባል ነገር አልነበረም። ሰውን የሚለውን ነገር የፈጠረው ኢየሱስ ግን ወደኔ መጥቷል። ክብር ለኢየሱስ ይሁን። እና ልጅ ያለው መስጊድ ሄደን ቁርአን ተምረን ጁስ ተምረን ስንመጣ ልጆች ሆነን ከ7 ዓመት ጀምሮ ነው ልጆች ቁርአን የሚማሩት በእስልምና። ሁሉ ጊዜ እየሄደን ክርስቲያኖችን እናስጨንቃለን። ላኢላሃ ኢላላህ ነብዩ መሐመድ ረሱላህ ኢሳን ጀዳንሱ እንነማያለን። ሄደን ሁሉ ጊዜ ነብዩ ስለ አላህ ትልቅነት ወይም በሃይማኖታቸው ስለነበረ ትልቅነትና ሌላ አምላክ እንደሌለ ኢየሱስ ክርስቶስ እሱ ሰው ነው እያለን ሳይኮሎጂካሊ የተጠቀሙበት መንገድ ነው። ኢየሱስ ትውልድ ላይ አይምሮ ላይ ኢየሱስ ሰው ነው፣ ነብዩ መሐመድ ግን አላህ ነው ወይም ደግሞ እግዚአብሔር ነው ሚለውን በዜማ አይነት ነው ሳይኮሎጂካሊ ትውልድ ላይ የተጠቀሙትና እሱን እያለን ሁሉ ጊዜ ቤተክርስቲያን በራይ የተተከለች ቤተክርስቲያን ነበረች። ከኛ ትንሽ ትርቃለች። ከተማ ነው ተወልጄ ያደግኩ፣ የገጠር ከተማ ማለት ነው። እንደናንተ የሰለጠነ ከተማ ውስጥ አይደለም የተወለድኩትና አንዳንድ ጊዜ አዲስ አበባና የትልቅ ከተማ ልጆች ስናገኝ እኮ ቦሌ ልጅ ነኝ ይላሉ። እኔ የገጠር ከተማ ልጅ ነኝ የተወለድኩትና ስንሄድ አፈር አንስተን እንደፋለን በመስኮት ማለት ነው። የሚጸልዩት ጥቂቶች ናቸው፣ የሚጸልዩት ቅዱሳን የሉም። በእነሱንም እንረብሻቸዋለን። እነሱ ሲወጡ በተለሽ ድንጋይ አንስተን የሆነ ነገር አንስተን ጀርባቸው ላይ ነው የምንመታ። ምንም አይመስላቸው። ጴንጤ ቆይ ታደለን የድሮ ጴንጤ እንመታለን። ምንም ጌታ ይባርካቸው ነው የሚሉት። እየወራወረንባቸው ማለት ነው። ቡርሼ ይባላል በኦሮሞኛ። ቡርሼ ማለት በቆሎን ከላዩ ላይ ቆረቆንዳ ጠፋብኝ። ቆረቆንዳ አንስተን ድንጋይ አንስተን እንመታቸዋለን። ግን ምንም እኔ ጴንጤ የረገጠን ቦታ አረግጥም አዑዝ ቢላሂ ተወፍቱ ላይ ኢላላህ የምል ሴት ነበርኩ። ዛሬ ግን የነገስታትን ንጉስ ተሸክሜ ምዞር ሰው ነኝ። ኢየሱስ ያድናል። ልጅ ሆነን የተዘራብን ዘር ሌላ ነበር እና ድሮ መሬት እንኳን አፈር ጴንጤ የረገጠበት ማረግጥ፣ ዛሬ ግን ይሄን ተሸክሜ ኢየሱስ ያድናል እላለሁ ሳላፍር ማለት ነው። ኢየሱስ ጌታ ነው እና ቅዱሳን እንደዛ እያደረገን ነበርን። እኔ አልወድም